ዴቭ እና አደይ ተያይዘው ለመጥፋት ወሰኑ። በስተመጨረሻም ዴቭ እናቱ አልሰማ ስትለው አደይን ይዞ ለመጥፋት ወሰነ። አደይስ ውሳኔዋ ምን ነበር? እንዲሁም አደይ የዴቭ ፍቅረኛ ጠፍጥፋቶቻት። የዴቭ ፍቅረኛ ለአደይ ምንስ ውሳኔ ያቀረበችላት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናቸው? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ዝት ይበል። ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ አድርጉኝ። ብታደርጉ አመሰግናለሁኝ። እንግዲህ የዴቭና የአደይ ስቃይ እንደበረታ ነው ማለት ነው። የዴቭ እናት እንግዲህ ምንም ልታስለትና አላማውን ልታሳካለት አልቻለችም። ትንሽም በተናገራት ጊዜ እየታመመች ሆስፒታል እየገባች እምቢ ብላለች ማለት ነው። ወያታምሮ ያታፈሩ ያጸባይ የላት የምታስቸግር እናት ነው ያለችው። ዴቭና እናቱ ግን በምንም መልኩ በአንድ ነገር እንኳን የሚመሳሰል ነገር የለባቸውም ማለት ነው። ዴቭ ማለት እንግዲህ ሰውን የማይንቅ ስራ በስራ የሚያምንና ሰውን የሚያከብር ልጅ ነው። ግን በሱ እናቱ በጣም ምንም የሚያጋር ነገር እንኳን የላቸውም ማለት ነው። እንግዲህ የዴቭ ፍቅረኛ አደይን ቀጥታ ሄዳ ያለቻት በጣም የሚያስጠላ ነገር ነው። እሱ ምንድን ነበር ያለቻት? እንግዲህ ታዴቭ አጠገብ ራቂ፣ የምትፈልጊውን ገንዘብ ልስጥሽ ነበር ያለቻት ማለት ነው። ፍቅር በገንዘብ ይገዛ ይመስል ስጦታ ነው ፍቅር ባይዘወይ ካልተሰጠነው እኛ በገንዘብ እንገዛውም አይሆንም አንጠቀምበትም። እንዲሁም ደግሞ ካልተወደድንም እኛ እንውደድ እንወደድ አናደርገውም ማለት ነው። እንግዲህ ያንን ስትላት የምን ገንዘብ ስትላት ገንዘብ ፈልገሽ ነው እሱን ሳይሆን እዚህ የምትፈልጊውን ገንዘብ ልስጥሽ እና ከሱ ራቂ ከህይወታችን ውጭ ነበር ያለቻት እንግዲህ ማለት ነው። ይህንን ጊዜ እንግዲህ ስትሰማ አደይ እኔ ገንዘብን በተለያየ መንገድ ማምጣት እችላለሁ ብላ በገንዘብ ማይሆን ትክክለኛ ማፈቅረው የሚያፈቅረኝ ነው ብላ በጥፊ ጠፈጠፈቻት ማለት ነው። በጥፊ የጠፈጠፈቻትም አሁንም እዛው ናት ማለት ነው። እና ከአሁን በኋላ መከታተል ታቆሚያለሽ ስትፈልጊ እሱ ጋር ጨርሼ ብላ እንግዲህ ግን ላንቺ ደግሞ የማያፈቅርሽን ወንድ ዛሬ እንዲህ ለማግባት ተመታገይ ቢቀርብ ይሻልሻል። ነገ ዋጋ ያስከፍልሻል። የማያፈቅርሽን ባል አግብተሽ ነገ ዋጋ ተምትከፍይ እኔና እሱ በፍቅሮች የተገናኘ ነው ብሎ ሩታ በዶክተሩ ፍቅር እየተሰቃየ ነው። እሱም ደግሞ ምንም ሊረዳት አልቻለም። አሁንማ ጭራሽ ሆስፒታል እንዳትመጣ እያደረጋት ነው። ካየችው ቆየችና በጣም ናፍቋት ስለነበረ ዳይመንድን አገኘችው። ዳይመንድ ወዴት ነው የምትሄደው ስትለው ወደ ዶክተሩ ጋር ሆስፒታል አላት። እንግዳስ አብሬክ ልሂድ አለችው። እሽ እንሄድ ብሎ ሲላት ግን ለዶክተሩ መሆነሽ መጣች ሲለኝ እኔ ነኝ ያመጣሁ ብለህ በልልኝ አለችው። እሺ ብሎ ከሄዱ በኋላ ለምንድን ነው የምትመላለሽው? ለምን ሆነሽ ነው እዚህ ቆይ የምትመላለሽው ብሎ አጭር ጥያቄ ጠየቃት። ወይ ዶክተር ፍቅር መያዟን አሁን በምን እንደሆነ ጠፍቶት ነው። ከዚያም በኋላ ዳይመንድ ነው አለች አፏን እየተተባተበች። ዳይመንድ ማለት ሲላት እሱ ነው እንሂድ ብሎ ያመጣኝ አለችው። ዳይመንድም ደግሞ አዎ እኔ ነኝ እንደው ብቻዬን ከመሄድ ብዬ ጓደኛት ሁኔ ብዬ ነው ያመጣዋት አላት። እና ከዚያም በኋላ እንግዲህ ዶክተር ዳይመንድን ምን ሆናችሁ የመጣችሁት? ምን ሆና ነው ማታሞ ነው ሲለው እሷ ናት አለው። አረ እኔ አልታመምኩም እሷን ብላ ተፈጠጠችበት። ታማለች እስኪ እያትማ ልቧንም ያማት ሁሉ ነገሯ እያለ ፍቅር ምን እንደሚያም ነገረው። ይገባዋል ብሎ ነው እሱ ግን አልገባውም። ከዚያም በኋላ እየቀለዳችሁብኝ መሆን አውቃለሁ እባካችሁ የስራ ቦታ ነው ብሎ ተቆጣ። እሷም ደግሞ አሟታል ተረዳና ያልኩ ዶክተር ሲለው ከዚያም ሩታ ተቆጣች። ሌሎችን እንጂ የሚደነግጠው ለእኔም አይደነግጥም ብላ ወጣች። ሩታ በጣም እየተጎዳች ነው። እቤት መታ በፍቅር ጋር እየተጣላች ነበር። ፍቅር ደግሞ እናቷ እዚህ እነ አደይና ዴቭ ውስጥ እጅሽ ካለበት መቼም አንላቀቅ ብላ ማስጠንቀቂያ ሰጠቻት።
እንግዲህ የዴቭ እናትም በሰራተኛው በተጎዳችው ነገር ሁለተኛ እንደዚህ ያለ ነገር ይመጣባታል ብላ ለሰራተኛ ያላት አስተሳሰብ መጥፎ እንደሆነ እየተናገረ ነው የፍቅር እናት። እንዲሁም ደግሞ ሩማኔ ሰራተኛ በሁሉ አንድ አይደለም፣ እኩሉም መጥፎ ነው፣ እኩሉም ጥሩ ነው፣ ሰራተኛ አትበይ እያለች ከፍቅር ጋር ተጣለች። ፍቅርም ደግሞ እናቷ እዚህ ውስጥ እንዳለ እጇ እንዳለ እንዳለ ካወቀች አትለቀኝም ብላ ተጨነቀች። ሩታም ሄዳ ከክላሷ ቁጭ ብላ ስትልባት ለመጠሽ ብላ ተጣላቻት። እሷም ደግሞ ከዳኒ ጋር እያወራች ነበር። ዳኒ ቤዛ ተለቀቀች እንዴ? እንዲሁም ቤቱን ሸከው እንዴ? እነ አበበና ሄሌን አጭበረበርኳቸው እያለ ሚስጥር እየነገራት እያለ ሩታ ገባችባት። ሩታንም እኔ አልፈልግሽም፣ አትፈልጊኝ፣ ውጪ፣ ይሄ እኔ ቤት ነው እንጂ አንቺ ቤት አይደለም እያለች አሰቃየቻት። ከዚያም ሩታ በብዙ ነገር ቴንሽን ስለሆነች ጮኸች። እናቷ መታ ሩታን የመውደድ ግዴታሽ ነው እንጂ እህትሽ አይደለም፣ እህትሽ ናት አለቻት። ሂጂና ይቅርታ ጠይቂ ብላ ይቅርታ ማስጠየቀቻት። ፍቅር አሁን ላይ ዴቭ እና አደይ ሰርቼላችኋለሁ አይገቡም፣ ባርኪን ደግሞ ያችኛቱን ለማባረር አይቸግረኝም ብላ ደስታ እየሞላት ነው። ግን መቼም ቢሆን ፍቅር ዴቭን አታገኘውም። ምክንያቱም እስከ ዛሬ ሁሉ ነገር አሳልፎ አሁን ላይ ፍቅር የሄደ ማለት መቼም በጣም ከባድ ነው። አደይ እና ዴቭ በስተመጨረሻም ግራ ገባው። ተይዘን እንጥፋ በቃ በማለት አይ እንደዛ እናደርግም፣ ሁለታችንም ከቤተሰብ ውጭ ሆነን ኑሮ የለም። እንግዲህ እናትን አስቀይሜ ከሆነ ይቅርታ ጠይቃለሁ እንጂ ይህን እንኳ አልስማማም፣ የራስን ውሳኔ ግን አሳውቀኝ አለችው። በዛም ላይ የተሰቃየች ነው። በጣም ታማሚ ሲሆን እያለቀሰች ነው። አደይ አሁን ላይ በጣም ከባድ ነው በእውነት። ስንት ነገር ተፈትናለች። ብዙ ፈተና ውጣ ውረድና አሁን ላይ መጨረሻ ላይ ይሄ ነገር ሲከሰት በጣም ከባድ ነው። አደይ ሁለተኛ እናቷንም እንደምትመጣ ለሰርጉ ነግራት፣ እስካሁን ግን አስቀርታት ለብርሃን ነግራት አልደወለችላትም። በጣም ዝርርጋ ስሜት ውስጥ ናት። ለልዬ ደግሞ እንግዲህ የሚከታተላት ሰው አለ። ማን እንደሆነ የሚከታተላት ግን ልታውቀው አልቻለችም። እንዲሁም ደግሞ ኩኩ እና የሌልዬ እንግዲህ ኩኩ በመጥፎ ነገር እያየቻት ነው። ባቡሬ የኩኩ ጓደኛ እንደሆነ ቅምጥል እየነገረቻት ነበር። ዶክተርም አደይን ለራስ አድርግ እየተባለ አይ አደይን ደስታ እንጂ ፈልገው እሷ ተጎድታ እኔን ጥቅም ማስቀደም አልፈልግም እያለ ነው። ዶክተር መልካም ሰው ነበር፣ ነገር ግን በሩታ ላይ ነው ጨከነ። ምክንያቱም አንድ ጊዜ እኮ አንድ ሰው ታረፍቶን ያን ጥያቄ አውቆልን ተስፋ ቢሰጠን ተስፋ ቢያስቆርጠን ጥሩ ነው። እሱ ግን የሩታን ፍቅር ምንም አልገባው። ሩታ መሀል እየተንገላታች ነው ያለችው። ዴቭም ደግሞ እቅረኛው እንግዲህ እኔን ካልሰማክ እናትን ታጣለች እያለች እያስፈራራችሁ ነው። አይ መከራ